አስደሳች ዜና አለን። አብዛኞቻችሁ ልጅ እንድንወልድ በጣም ትመኙልናላችሁ። የሚገርማችሁ ላለፉት ዓመታት የወሊድ መከላከያ እንጠቀም ነበር። ዛሬ በስራ ምክንያት ቃሊቲ ነበር። በዛ ላይ ተሰምቶኝ የማያውቅ ስሜት እየተሰማኝ ነበር። ከዚህ በፊት የምናውቀው የህፃናትና የእናቶች ሆስፒታል ነበር። የሄድነውም እዛው ቃሊቲ የሚገኘው ኢቲኤል የእናቶችና የህፃናት ሆስፒታል ነው። እዛ አካባቢ የምትኖሩ ሰዎች ታውቁታላችሁ። ከዛም ለዶክተሩ የነበረው እንዳለ ነገር አስረዳን። እሱም የወሊድ መከላከያ ያመጣው ስሜት እንደሆነ ነገረኝ። ወዲያውኑ አንዳንድ ቴስቶች አድርገን አስወጥተነዋል። ዶክተሩ የሚያስፈልገኝን መድኃኒት ጽፎ ሰጥቶኛል። እኛ በድንገት ስራ ላይ ስለነበር ነው ወደዚህ የመጣ ነው። ግን ገብተን ስናየው ሆስፒታሉ በጣም አሪፍ ሆኖ ነው ያገኘን። ኢቲኤል ሆስፒታል እናቶች ላይና ህጻናት ላይ ያተኮረ ሆስፒታል ነው። የማዋለድ የማማከር እና የህክምና አገልግሎት ይሰጣሉ። የተሟላ ላቦራቶሪና ፋርማሲም አላቸው። ለቃሊቲ ቅርብ ከሆናችሁ እዚህ እንድትሄዱ እንመክራችኋል። አድራሻቸው አቃቂ ቃሊቲ ወረዳ 8 ነው። ካሁን በኋላ በመሀላችን ልጅ እንዳይፈጠን እንግዲህ በእኛ በኩል የምንከላከለው ነገር አይኖርም። እግዚአብሔር በልጅ ከባረከንም ይባርከናል። ተስብበታለን። ሰላማችሁ ይብዛል።